بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين أما بعد فالسلام عليكم ورحمة الله وبركاته دور المرأة في إصلاح المجتمع تسنيه يكفل ولد كرات برنامج النو سيت الجن ማህበረሰብ በመለወጥ ላይ ያላት ትልቅ አስተዋጽኦና ሚና በተመለከተ ያየን እንገኛለን። በትናንትናው ደርሳችን ላይ በዚህ ነገር ላይ የሴት ልጅ ኃላፊነት በጣም ትልቅ እንደሆነና አሳሳቢ እንደሆነ አይተናል። ምክንያቱም ኢስላሁል ሙጅተማዕ ማህበረሰቡን ማነጽ ወይ ማስተካከል ሲባል يكون على نوعين በሁለት አይነት ይከፈላል። ሁለት አይነት ነው ብለናል። የመጀመሪያው ኢዝሃር ኢስላሁል ኢዝሃር الإصلاح الظاهر قلت هنا قجاوي هنا يمهبرسب مستكاكل عينتنا ويه ميكناونو سوقوች ላይ መስጂዶች ላይ ስብሰባ አዳራሾች ላይ በአጠቃላይ ሰዎች የሚሰበሰቡበት የገበያ ቦታዎች ላይ ነው። ይህን ደግሞ አብዛኛው ኃላፊነቱን የሚወስዱት ወንዶች ናቸው። ምክንያቱም هم اهل البروز والظهور ይፋ የመሆንና የግልጽና የፋነት ባልተቤቶች እነሱ ስለሆኑ ነገር ግን በዚህ ብቻ በቂ አይደለም። ማህበረሰቡ ውጭ ላይ ብቻ ማስተካከሉ በቂ አይደለም። ሌላም ማህበረሰቡ ማስተካከያ ቦታ አለ። እሱም እነው ثاني ሁለተኛው የማህበረሰብ ማስተካከል ማነጽ አይነት إصلاح المجتمع فيما وراء الجدور فيما وراء الجدور وراء ጀርባ الجدور ከግድግዳዎች ጀርባ ከግድግዳዎች ከቤት ግድግዳዎች ጀርባ አይ ቤት ውስጥ ማለት ነው። ቤት ውስጥ የሚደረግ የሆነ ከግድግዳ ጀርባ የሚደረግ የሆነ የማህበረሰቡ ማስተካከል አይነት ነው። وهو ثم الذي يكون የሚሆን የሆነ في البيوت ቤቶች ውስጥ የሚሆን ነው። ቤት ውስጥ ነው ይሄ ነገር የሚደረገው። وغالب مهمته የዚህ አብዛኛው አሳሳቢነቱ መውኩሉን የተጠጋ ነው ለነሳ ወደ ሴቶች የተጠጋ ነው። ሴቶችን የተመለከተ ነው። من وراء الجدور ከግድግዳዎች ጀርባ ቤቶች ውስጥ የሚደረገው የማህበረሰቡ ማስተካከል አብዛኛው ኃላፊነቱ የሚወስዱት ይሄ ሴቶች ናቸው። وغالب مهمته غالب አብዛኛው ሙሂማነቱ የዚህ ነገር አሳሳቢነቱ መውኩሉን የተጠጋ ነው ለነሳ ወደ ሴቶች የተጠጋ ነው። እነሱ የተመለከተ ነው። لأن المرأة ምክንያቱም ሴት ልጅ ይሄ እሷሉ ربة البيت የቤት ባልተቤቷ ሷናትና ረባ ብሎ ማለት ሙአነስ ረብ የሚለው ታንስ ሲደረግ ማለት ነው። ለወንዱ ረቡል በይት ይባላል፣ ለሴቷሳ ረበቱል በይት ትባላለች። ስለዚህ ቤት ውስጥ ኃላፊነት አላት ማለት ነው። ልጅ በል እንደውም ትልቅ ኃላፊነት በጣም ወሳኝ የሆነ አስፈላጊና አሳሳቢ የሆነ ኃላፊነት ቤት ውስጥ ያለው በሴቶች ላይ ተጣለ። አላህ Subhanahu Wa Ta'ala ይሄን ኃላፊነት ሰጥቷታል። ለዛ ነብዩ አለይሂ ሰላቱ ወሰለም والرجل راع في أهله وهو مسؤول عن رعيته ወንድ ልጅ በቤተሰቡ ላይ በልጆቹ በሚስቶቹ ላይ ኃላፊነት ሰጥቶታል፣ ሹሞታል፣ መሪ ነው። ለዚህ ኃላፊነት የውመል ቂያማ ይጠየቃል። እንዴት ነበር በልጆቹ ጉዳይ ኃላፊ እሱ ስለሆነ ዲን አስተማርክ እንዴት ነው ይጠየቃል። ሚስትስ እንዴት ነበር ሐቋን ተወጣ ሸሪዓን አስተምረሃታል እንዴት ነበር ይጠየቃል ማለት ነው። በተቃራኒው ምን አሉ ነብዩ አለይሂ ሰላቱ ወሰለም والمرأة ሴት ልጅ ደግሞ في بيت زوجها راعية በባሏ ቤት ውስጥ ጠባቂነት ኃላፊነት ተሰጥቷታል። አላህ ሾማታል በዛ ቦታ وهي مسؤولة عن رعيتها እሷም በዚያ ነገር ላይ ትጠይቃለች። የባልሽ ሐቅ እንዴት ነበር ተወጣሽ እንዴት ነው? ልጆችሽስ እንዴት ነው? ሸሪዓዊ በሆነ መልኩ ነው ያሳደግሽው ወይስ ቤት ውስጥ እንዴት ነበር? ቤትሽ ውስጥ ሱናን ነበር ስታስፋፋ ነበር ወይስ ቢድዓ ማዕሲያን ነበር ወይስ ተውሂድ ነበር ወይስ ሽርክ ምንድን ነበር? ትጠየቃለች ማለት ነው። ስለዚህ ሴት ልጅ ቤቷ ውስጥ በሚደረገው ነገር ኃላፊነት አለባት። ትልቅ ስራ ይጠብቃታል፣ ትጠየቃለች። ስለዚህ ቤቷ ውስጥ ያለው ነገር እያንዳንዱ ሸሪዓ ባዘዘው መልኩ የማስኬድ ግዴታ አለባት እና ያን ነገር ልትወጣ ይገባል። ቤት ውስጥ እንግዳ ይመጣል፣ ቤተሰብ ይመጣል፣ ልጆች አሉ። ስለዚህ ሸሪዓን ሱና ማስተማር አለባት። በተቃራኒው ቢድዓ መዋጋት አለባት ቤቷ ውስጥ። ነገር ግን ተቃራኒ ሆኖ ቢድዓን እንዲሰራ የተለያዩ ቢድዓ ተግባራቶች ሲፈጸሙ ቡና የምታፈላ ምግብ የምትሰራ ጫት ሲቃም የተለያዩ የምትخدም ጫት